በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ላሃ ማርያም የማርያም ለቅሶ ዘሐሙስ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ምስራቃዊ እውነተኛ ፀሐይ መውጫ ማምላክ በእውነት ስለተወደደ ማህየዊ ልጇ ያዘነችውን ነገረ ሐዘን የሚናገር በተባረከች ቅድስት ዕለተ ሐሙስ የሚነበብ ላሃ ማርያም እነሆ። በሁለት ወገን ድንግል የሆነች የንጽሕት ቅድስት ወላዲተ አምላክ እመቤታችን ድንግል ማርያም የበዛ ሀብተ በረከቷ ረድኤቷ የከበረ በረከቷ ጸሎታና የተወደደ ልጇ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምሕረቱ ከሁላችን ጋር ይሁን ለዘላለሙ አሜን። እኒህ ደጋግ ቅዱስ ዮሴፍና ቅዱስ ኒቆዲሞስ የጌታችንና አምላካችን የመድኃኒታችን የኢየሱስ ክርስቶስን ሥጋ በአዲስ መቃብር ውስጥ ካኖሩት በኋላ ያልሰሙ አይሁድ ወደ ጲላጦስ ዘንድ ተሰበሰቡ። ንጉሥ ሆይ ከተሰቀለበት ካላወረድነው ኃይለ ተአምሩን እስኪ ሰንበትን ሲሽር እናያለን ተባባሉ። ጲላጦስም እናንት የአመፅ ሰዎች ነፍሱ ከስጋው በተለየች ጊዜ የምድርን መነዋወጥ በሰማይ የተገለጹ ተአምራትን አይታችሁ እስከ አሁንም ኃይሉን ገና አልተረዳችሁምን? አላቸው። እኒህ ክፉዎች አይሁድም ነገሩን ወደ ሌላ ለውጠው የሐሰት ምስክሮች ይሆኗቸው ዘንድ ከሄሮድስ 2 ከመቶ አለቃው 4 ወታደሮችን ፈልገው የጠየቋቸውን ያህል ከፍለው እስከ 3 ቀናት ድረስ ይጠብቁ ዘንድ ወደ መቃብሩ ስፍራ ላኳቸው። ያን ጊዜም የመቶ አለቃው ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ የሄሮድስን ስልጣን አልሻም ብሎ ይህን ተአምር ለማየት በኢየሩሳሌም እስከ 3 ቀናት ድረስ ሊቆይ ወደደ። ከዚህ ሁሉ በኋላም ቅዱስ ዮሐንስ ወደ እመቤታችን ድንግል ማርያም ቀርቦ የልጅሽ የጌታችን የአምላካችን መድኃኒታችን ኢየሱስ ክርስቶስን ሥጋ ከቅዱስ መስቀል ላይ አውርደው በብዙ ሽቶና በጽሩይ ከርቤ ገንዘው በአዲስ መቃብር አኑረውታል አላት። እመቤታችንም እንዲህ ይህንን በጎ ነገር ያደረገ ማን ነው? አለች። የከበሩና የተወደዱ ሽማግሌዎች ቅዱሳን ዮሴፍና ኒቆዲሞስ እንደሆኑ ነገራት። ድንግልም ከጽኑ ለቅሷ ዝም ትል ዘንድ አልቻለችም። ይልቁንም ልጄን በዕፀ ሕይወት ስርም ቢያኖሩት ልቤ አይረጋጋም፣ የልጄን መቃብርም ካላየው የአሮንን ዕጣንን ቢቀቡት እስከሚገነዝ ድረስ እጽናና ዘንድ አይቻለኝም። በልጄ ላይ የንጉሥ ቅዱስ ሰለሞን ልብስም ቢያኖሩት ካላየሁት በቀር አልጽናናም። ልጄን በነቢያት መቃብር ውስጥ ቢቀብሩትም ዓይኔ እስከምታየው ድረስ አልረጋጋም። በቅዱስ ኤልሳዕ መቃብርም ቢያኖሩት ካላየሁት በቀር አልጽናናም። ገነተ ኤዶምም ልጄን ያኖሩበት የተክል ስፍራ ብትሆንም ስንኳ መቃብሩን በዓይኔ እስከማይ ድረስ ልቤ አይረጋጋልኝም። የተወደድህ ዮሴፍ ሆይ ለምለም ያድርግ። ኒቆዲሞስ ሆይ ከመስቀሉ አውርዳችሁ እንደ ሕጉ የቀበራችሁት አንዱን በጎነት ከበጎች ስላደረጋችሁት ሰላምን ያድላችሁ። ልጄ ወዳጄ ሆይ ከቅዱስ መስቀሉ ስር ቆሜ ሳለቅስ እርቃንህን አየሁህ እንጂ ሥጋህን እዳስስ ዘንድ አልቻልኩም ነበረ። ቅዱስ ያዕቆብ ልጁ ቅዱስ ዮሴፍን አላገኘሁም፣ በሌላ ደምም ላይ አለቀሰ። ልጄ ወዳጄ ሆይ እኔ ግን የደምህ ነጠብጣብ አገኘሁ። ልጄ ወዳጄ ሆይ እርቃንህን አይቼሃለሁና ለእኔስ ወየው። ልጄ ሆይ የቅዱስ ዮሴፍ ልብስ ለቅዱስ ያዕቆብ መጽናኛ እንደሆነው ልብስህን በአገኘውማ
እሸፈንበት ነበር። ነገር ግን ቅዱስ ያዕቆብ ያለቀሰው በሌላ ደም ነው። እኔ ያለቀስኩበት ደም ግን ኃጢአታቸውን ትደመስስ ዘንድ ከአንተ ከልጄ ጎን የፈሰሰ ደም ነው። ልጄ ወዳጄ ሆይ እንደ ሕጋቸው አጽምህን አልሰበሩም፣ እነሆ መለኮታዊ ጎንህን በጦር ወጉህ እንጂ ከክፋታቸውም ያልፈጸሙብህ የለም። ልጄ ወዳጄ ሆይ ሳይሰቅሉህ አስቀድሞ ካደረጉብህ የሚበልጥ ያላደረጉብህ ክፉ ነገር የለም። ወዳጄ ሆይ በአንተ ላይ ለፈጸሙት ሁሉ ወዮ እላለሁ። ልጄ ወዳጄ ሆይ እንግዲህ ሰዎችን እንዳንተ የሚፈውሳቸውን ዓይኔ አይታለች አታይምና በሽተኞቻቸውን የሚፈውስ ደዌያቸውንም ሁሉ በሽተኞችን የፈወስህ ደዌያቸውንም ሁሉ ያዳንህ አስረው ስለገረፉ የእኔ እናትህ አንጀት በሐዘን ተቃጠለ። ልጄ ወዳጄ ሆይ በዕፀ ቅዱስ መስቀል ላይ ስለቸነከሩ ፈንታ እውራን ሆነው ለተወለዱ ሁሉ መድኃኒታቸው ሆነ ብርሃነ ድህነትን ሰጣቸው። ስለዚህ ሁሉ በጎነትህ ግን የሰቀሉ አይሁድ ሲጠሉ አላፈሩ። ልጄ ወዳጄ ሆይ አንተ ግን መድኃኒት ሆነሃቸው ከእነርሱ አጋንንትን ስላወጣ ፈንታ እነርሱ አንተ በአጋንንት አለቃ እንደምታወጣ ተናገሩ እንጂ አላመኑብህም። ልጄ ወዳጄ ሆይ ለሕማማቸው ሁሉ ፈውስ ስለሆንክላቸው ደም ይፈሳት የነበረችውን ሴትም ፈወስካት። እነርሱ ግን በጦር ወጉህ እንጂ አላፈሩም። ቅዱስ ዮሐንስ ሆይ ከእኔ ጋራ ወደ ልጄ መቃብር እንሄድ ዘንድ ለምንሃለሁ። ክፉዎች አይሁድ በቅዱስ መስቀሉ አጠገብ እቆም ዘንድ ስንኳ ከልክለውኛልና አየው ዘንድ ወደ አንዱ ልጄ መቃብር ትወስደኝ ዘንድ እማጸንሃለሁ። ዮሐንስ ሆይ ታላቅ በረከትን ታገኝ ዘንድ አንተ ከኔ ጋራ በሐዘኔ ትዕግስት ጸናህ እንጂ ከልቤ ሐዘን ጽናት የተነሳ ድካምን በአንተ ላይ እንዳበዛውብህ አውቃለሁ። ድንግልም መቃብሩን ካላየው ልቤ አይረጋጋም እያለቀሰች በሐዘንና በለቅሶ ይህንንና የመሳሰለውን ሁሉ ትናገር ነበር። ቅዱስ ዮሐንስም እመቤቴ ድንግል ሆይ ቅዱስ ዮሴፍና ቅዱስ ኒቆዲሞስ እንደ ሕጉ በሽቶና በንጹሕ ዕጣን በአዲስ በገነዣ ጨርቅም ገንዘውታል። የቀበሩትም መቃብሩም አዲስ ከተክል ስፍራው አጠገብ ነው። እባክሽ ከሐዘንሽ ተረጋጊ እያለ አጽናናት። እመቤታችን ድንግል ማርያምም እያለቀሰች የልጄ መቃብሩ የኖህ መርከብም መቃብሩ ብትሆን መቃብሩን አይቼ በላዩ ካላለቀሱ በቀር አልጽናናም አለችው። እርሱም ከወታደሮች አለቆች መቃብሩን የሚጠብቁ 4 ወታደሮች አሉና እንዴት መቅረብ እንችላለን አላት። ድንግልም በዚያች ሌሊት ከሐዘኗ በጥቂቱ ታገሰች። የዓለም መድኃኒት ፍጹም የባህሪ አምላክ ኢየሱስ ክርስቶስን የወለደች የእመቤታችን ርኅሪተ ልቦና ድንግል ማርያም የሐዘኗ በረከት በድንጋሌና በንጽህና ጸዳል ከሚያበሩ ዓይኖቿ የፈሰሰ የእንባዋ ጸጋ ጠብታ ከሁላችን ሕዝበ ክርስቲያን ጋር ከኔ ከአጸደ ማርያም ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። አቤቱ አምላካችን እመቤታችን ቅድስት ድንግል ማርያም ሆይ ስለ ልጅሽ ስለ ወዳጅሽ ብለሽ እህታችን እህተ ሚካኤልን ፈውሽልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና
ክብር ምስጋና ለዘላለሙ አሜን። እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ያስተሰርይልን ዘንድ ለዘላለም